ዛሬ ከሰዓት በኋላ በሰሜናዊ ጃፓን በሚገኘው የኢዋቴ ግዛት የባህር ዳርቻ በአካባቢው ሰዓት አቆጣጠር ለ5:07 ጉዳይ አካባቢ ኃይለኛ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ ከጃፓን የሜትሮሎጂ ኤጀንሲ ወዲያውኑ የሱናሚ ማስጠንቀቂያዎችን አስነስቷል። ባለስልጣናት በኢዋቴ፣ በአኦሞሪ እና በሆካይዶ ግዛቶች የባህር ዳርቻ አካባቢዎች እስከ 3 ሜትር ወደ 10 ጫማ ያህል የሚደርስ ከፍተኛ ማዕበል ሊፈጠር እንደሚችል አስጠንቅቀዋል። ነዋሪዎች በአስቸኳይ ወደ ከፍተኛ ቦታ እንዲሸሹ ተነግሯቸዋል። እንደ ኩጂ እና ሚያኮ ባሉ አንዳንድ ወደቦች ላይ ትናንሽ ማዕበሎች ወደ ሴፕቴምበር 80 ሜ ወይም 2.6 ጫማ አካባቢ ተመዝግበዋል። ይህም ትላልቅ ተከታይ ማዕበሎች እንደሚከሰቱ በመፍራት ነው። የመሬት መንቀጥቀጡ በቶኪዮን ጨምሮ በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ ተሰምቷል። እስካሁን ድረስ ምንም አይነት ከባድ ጉዳት ወይም ጉዳት ሪፖርት አልተደረገም። ነገር ግን የመሬት መንቀጥቀጡ ቀጥሏል። ባለስልጣናት የጥይት ባቡሮችንና ወሳኝ መሰረተ ልማቶችን እየፈተሹ ነው። ይህ ክልል አሁንም በ2011 አደጋ ጎድቶታል። ይህም ለሁኔታው ስሜታዊ ክብደትን ይጨምራል። ከፍተኛ ሁኔታ እየተባባሰ ሲሄድ የአሜሪካ የባህር ኃይል ከመርከብ የሚሳኤል አጥፊ መርከብ ዩኤስኤስ ስፕሩአንስ የባህር ኃይል ወታደሮችን በኦማን ባህረ ሰላጤ ውስጥ በኢራን ባንዲራ በተያዘው የጭነት መርከብ ቪቱስካ ላይ ሲተኩሱ እና ሲሳፈሩ የሚያሳይ የቪዲዮ ቀረጻ አውጥቷል። መርከቧ የአሜሪካ የባህር ኃይል በኢራን ወደቦች ላይ እየተካሄደ ያለውን እገዳ ለመጣስ ሞክሯል ተብሏል። ለ6 ሰዓታት ተደጋጋሚ ማስጠንቀቂያ ከተሰጠች በኋላ አሜሪካ የመርከቡን የሞተር ክፍል ለማሰናከል ተኩሳ ከዚያም በፍጥነት የተሳፈሩ የባህር ኃይል ወታደሮችን በቁጥጥር ስር ለማዋል ተኩሳለች። ይህ ባለፈው ሳምንት የአሜሪካ እገዳ ከተጀመረበት ጊዜ ጀምሮ የመጀመሪያው የመርከብ ወረራ ነው። ፕሬዚደንት ዶናልድ ትራምፕ እርምጃውን በማህበራዊ ሚዲያ ላይ አረጋግጠዋል። መርከቧ ለማቆም ፈቃደኛ ባለመሆኗ አስፈላጊ ምላሽ ሲሉ ጠርተውታል። አሜሪካ መርከቧ ከተፈቀደላት አካል ጋር የተገናኘች መሆኗን ተናግረዋል። ቴህራን እርምጃውን የታጠቀ የባህር ወንበዴነት እና የተበላሸውን የተኩስ አቁም ስምምነት በግልጽ መጣስ ሲሉ ጠርተውታል። የኢራን ወታደራዊ ዋና መስሪያ ቤት ፈጣን ምላሽ እና የበቀል እርምጃ እንደሚወስድ ቃል ገብተዋል። የጦር ኃይሏ በቅርቡ እርምጃ እንደሚወስድ አስጠንቅቀዋል። ኢራን በሆርሙዝ የባህር ወሽመጥ ላይ ገደቦችን እንደገና ጥላለች። ወሳኝ ዓለም አቀፍ የነዳጅ መቆንጠጫ ነጥብ። ይህም የመርከብ ጭነትን የበለጠ እያስተጎለ ነው።